በኩለ ሌሊት በአፍሪካ ምድር አዲስ አስገራሚ ሰበር ዜና ተሰምቷል። የ2025 የአፍሪካ ዋንጫ ባለቤት ሴኔጋል ዋንጫውን ተነጥቃለች። በፍጻሜ ጨዋታ አብራ የቀረበችው አዘጋጇ ሞሮኮ የ2025 የአፍሪካ ዋንጫ ባለቤት መሆኗ ታውጇል። ካፍ በመግለጫው እንዳሳወቀው ከሆነ ሴኔጋሎች የዓለም ወይም የፊፋንም የካፍንም ሕግ በሚጻረር መልኩ ተጫዋቾቹ ወደ ጨዋታ ገብተን አንጫወትም በማለት መልበሻ ክፍል የገቡበት ውሳኔ ዋጋ አስከፍሏቸዋል ተብሏል። ይህንንም መሰረት በማድረግ አንድ ቡድን አልጫወትም ካለ ለተጋጣዩ ቡድን ፎርፌ ይሰጣል በሚለው መሰረት ለሞሮኮ 3 ጎልና 3 ነጥብ በመስጠት ሞሮኮ የ2025 የአፍሪካ ዋንጫ ሻምፒዮን መሆኗን ካፍ አውጇል። አነጋጋሪ በሌሊት የተሰማው ዜና ብዙዎችን እያነጋገረ ይገኛል። ሴኔጋል እንግዲህ እንደሚታወሰው በሳዲዮ ማኔ ታምራዊ ብቃትና እንቅስቃሴ የአፍሪካ ዋንጫን ማሳካቷ ይታወሳል። መነጋገሪያ ነበር በወቅቱ በተለይ ፔናልቲ ተሰጥቶ ብራሂም ዲያዝ ሳታትን ፔናልቲ ከመሳቷ በፊት የሴኔጋል ተጫዋቾች አንጫወትም ግፍ ተሰርቶብናል ብሎ ወደ መልበሻ ክፍል ሁሉም ተጫዋቾች መግባታቸው ይታወሳል ከሳዲዮ ማኔ ውጪ። ይህንን በዚህ መሰረት ሲመረምር የቆየው የሞሮኮ እግር ኳስ ፌዴሬሽን ያቀረበለትን ቅሬታ ሲመረምር የቆየው ካፍ በመጨረሻም የአፍሪካ ዋንጫውን ከሴኔጋል ነጥቆ ለሞሮኮ ሰጥቷል። ጉድ ነው የሚሰማው። በአፍሪካ እግር ኳስ ታምር ነው የሚሰማው። ምን ማለት ይቻላል? ውሳኔው ትክክል ነው ብላችሁ ታስባላችሁ? ሐሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ ያድርጉ። በነገ ምሳ ሰዓት ፕሮግራማችን በስፋት እንመለስበታለን። መልካም አዳር፣ መልካም ሌሊት። ባባይ ቻው።